ፕሮፌት አረ ደቂቃዬ መዝሙረ እሺ የሐዋርያት ሥራ ምዕራፍ 10 አለው ቁጥር መዝሙረ 40 ላይ እሺ የሐዋርያት ሥራ ምዕራፍ 10 ቁጥር 40 ላይ በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ሰምተናቸው ይላል። ይሄ የተናገሩ ልሳን እርሶ ቅድም ከዘረዘሩ ልሳን የትኛው ልሳን ነው? እንግዲህ እዚህ ስፍራ ላይ መዝሙርዬ እንደሚናገረው እግዚአብሔር በልሳን ሲናገሩና እግዚአብሔርን ሳያመሰገኑ ሰሟቸው እንጂ ይሄ ልሳን ነው ያ ልሳን ነው የሚል ክሌም አይሰጠንም። ስለዚህ እግዚአብሔርን አመስግነዋሉ። ሐዋርያት የተናገሩት ልሳን ነው? ሐዋርያቱ በሐዋርያት ሥራ ምዕራፍ ላይ የተናገሩት ልሳን አይነት ነው ወይስ ቅድም ያሉት የመላእክት ልሳን ነው ያሉት? የትኛው ልሳን ነው ታዲያ ይሄ? አይ ስለማይል ምን ኧረ አንተ የትኛው ልሳን ነው የምትለው? ኧረ እኔ ጠያቂ ነኝ ፕሮፌት። የትኛው ልሳን ነው ይሄ? እኔ ለመሰለህ ቃሉ ከሚለው አላልፈም። እዚህ ጋር አመሰገኑ እንጂ የሐዋርያት ሥራ ሁለት ነው። ስለዚህ የትኛው ልሳን ነው? ካላወቁት አላቅም። የትኛው ልሳን ነው? አላቅም አይደለም። እዚህ ጋር በልሳን ተናገሩ ነው የሚለው። ልሳን ደግሞ የጸጋ ስጦታ ነው። ስለዚህ ገባኝ። ስለዚህ ቅድም ከሰጡት ሶስት ልሳን የመላእክት ልሳን አለ ብለዋል፣ የሰው የሚናገሩ ልሳን አለ ብለዋል፣ ሰው ደግሞ የማያውቀው ልሳን አለ ብለዋል። የትኛው ልሳን ነው ከሶስት ይሄ? እዚህ ጋር ይሄኛው ነው ብሎ ስለማይናገር ይሄ ነው ሌላ አይደለም። እሺ ችግር የለውም። ይሄ ልሳን ተተርጉሟል? ተተርጉሞ ነው የሰሙት ወይስ ሳይተረጎም ነው? እዚህ ጋር ምንም የሚናገረው ነገር ስለ ትርጉም። ስለዚህ እሱንም አያውቁትም መልሱን። ጥሩ እሺ። ስለዚህ ልዝላለሁ ልቶ እሺ የሙሉ ወንጌል ምንም አይልም ነው። እሺ ልመልስ አንድ ደቂቃዬን ፕሊዝ ፕሮፌት ይቅርታ በጣም እሺ። አዲሱ መደበኛ ትርጉምን ይቀበሉታል? አዲሱ መደበኛ ትርጉም ይቀበሉታል? ስክሪፕቸር ነው ያመጣሁት። አዲሱ መደበኛ ትርጉም ይቀበሉታል? አዲሱ መደበኛ ትርጉም ላይ ጥሩ። አዲሱ መደበኛ ትርጉም ላይ እንዲህ የሚል ትርጉም አለ። የቆሮንቶስ 14:10 ሲያብራራው ብዙ አይነት ቋንቋዎችንና አንዳንዶች በቁጥር 10 እና 11 ላይ ተነገረው የሚረዱት ከምዕራፍ 12 ጋር ባለው ክፍል የተወሰነውን ልሳን ከዚህ በፊት የማይታወቅ ባዕድ ቋንቋ እንደሆነ አድርገው ነው ይላል። ባዕድ ቋንቋ ነው፣ የማይታወቅ ቋንቋ ነው። እዛ የመላእክት የሚለው እንዲህ የሚለው ቆሮንቶስ ላይ ያለው ባዕድ ቋንቋ ነው፣ ልዩ ቋንቋ ነው እያሉ ይረዳሉ እያለ ይፈተዋል። ግን እንደዛ እንዳልሆነ ይናገራል። ትርጉሙ ይቀበሉታል ይህን ትርጉም? እኔ እንግዲህ አሁን እቀበለዋለሁ። ግን ምን ማለት ነው? በዓለም ላይ ብዙ ቋንቋ አለ ማለት ትርጉም የሌለው ቋንቋ የለም ማለት እንጂ የታዲያ እንደዛ ከሆነ የመላእክት ልሳን ሜታፎር ነው እንደሚያለው ግን ይሄ ነው ብሎ ሊያስቀምጥልን ይችላል። እኔ ጥያቄ ነው ያለው። ጥያቄ ምንድነው የሚለው እዛ ጋር የተገለ 14:10 ላይ ያለው 12:14 ላይ ያለው ሁሉ የተወሰነው ልሳን ሰዎች የማይታወቅ ባዕድ ቋንቋ ነው ይላሉ አድርገው ይተረጉማሉ። ይሄ ግን ትክክል አይደለም እያሉ ነው ተርጓሚዎች። ይቀበሉታል? በእኔ የምቀበለው ሐዋርያት ሥራ ምዕራፍ 2 ላይ ሲተረጎማ ላይም ቆሮንቶስ ላይ ግን ተናጋሪም ተርጓሚም አለ። ስለዚህ ባዕድ ቋንቋ የሚባል ነገር የለም ማለት ነው። አዲስ ቋንቋ የሚባል ባዕድ ቋንቋ የሚባል የለም ማለት ነው። ባዕድ የሚለውን ኢኒሴንስ አዲስ ቋንቋ የሚለውን ለማስረዳት ይመስለኛል ያስገቡት። አይ ያው የ14:10 ላይ ያለውን አንያ ቆሮንቶስን እያብራሩ ነው። ትርጉም ያለው ቃል ካልወጣ በልሳን ሳይሆን አድማጮች በሚናገሩት ቋንቋ ተናገሩ ማለት ነው ይልና ከዛ ይሄ የሚተረጎመው ራሱ ባዕድ ቋንቋ ነው እያሉ ሰዎች ተረጉማሉ፣ ግን ትክክል አይደለም እያሉ ነው። ይህን ትርጉም ይቀበላሉ? አይ ያ ነገር እኮ ባዕድ ማለት ልዩ ሌላ ቋንቋ የሚል ነው እንጂ መረጃው ሌላ ነገር አለ። ሰዓት ለማንኛውም አልቋል። ጥያቄኛ ነው እንዴ? አለ ቆየ ነው። ኦኬ አለቃ አትሉኝም እንዴ? እሺ እኔ መጨረሻ እናድርገውና ደግማችሁ ስለሰጣችሁ አመሰግናለሁ። እሺ 3 ደቂቃ ሊያዝ ጀምር በለኝ። እሺ ምን ያክል ቆይ ቪዲዮ ልክፈት። እሺ ከቅድሙ ነው የሚጀምረው። እሺ ከቅድሙ ጥያቄ ነው የሚጀምረው። ቅድም አንድ ጥያቄ ጠይቄ ነበረ። ማለት ልሳን በራሱ በእናንተ ቋንቋ ነው። ቋንቋውን ደግሞ እግዚአብሔር የሚሰጠው አንድ ሰው ካልተረዳ ወንጌል ለመስበክ ያክል ነው ብለሃል። ስለዚህ ለምንድን ነው እግዚአብሔር ዳይሬክትሊ ለምሳሌ እኔ ምን አልክ? አይሰማም? አይ ነው ይሰማል። ሰው ካልተረዳ ነው ብለሃል ልሳን የሚሰጠው። ሳቴን እንደገና አስጀምር እስኪ በደንብ እንትን እንድልን ማለት ነው። ሶሪ እሺ ምንድን ነው ልሳን እንትን ብለህ ወንጌል ለመስበክ ነው። ጥያቄ አድርገው። ቆይ አንዴ ሚራክል፣ አሁን ማብራራት ላይ በጣም ጊዜ ስለምትፈጅ
ሰዓቴን ያዙልኝ ምናምን ትላለህ። 3 ደቂቃ ነው ያለና ሌላ ጥያቄ ሰዓትን ለመጠቀም ሞክረሽ ሪሴት አድርግለት። ሌላ ጥያቄ አይ ኖ ጠይቅ፣ ግን ጥያቄ አድርገው በማብራራት ጊዜ ናትፍ። ቀጥታ ጠይቀኝ እስኪ እኮ የቅድሞ ጥያቄ እኮ ነው። ማለትም አንድ ሰው ወንጌል ለመስበክ ነው ቋንቋ ነው ካልክ እኔ ቻይንኛ ተናጋሪ ሆኜ አንተ አማርኛ ተናጋሪ ከሆንክ እግዚአብሔር አማርኛ እንድናገር ለምንድን ነው የማያደርገኝ? ወይ ሌላ ሰርድ ፐርሰን እንድተረጉም ለምን ሌላ ቋንቋ ይሰጠኛል ነው? ሶስተኛ ቋንቋ አንተ ምን የማላውቀው። ቆይ በአይነሴሲቲ ልሳን ተሰጠ ማለት የእያንዳንዱ ሀገር ቋንቋ ይሰጣል ማለት አይደለም። እሺ የሁሉም ሀገር ቋንቋ ይሰጣል ማለት እኮ አይደለም። ልሳን ይሰጣል ማለት ኦኬ፣ የተወሰነ ቋንቋ ሊሰጥህ የአንድ ሀገር ቋንቋ ብቻ ሊገለጥልህ ይችላል። ለሐዋርያት አሁን የሁሉም ወደ 72 ይባላል በትውፊት ወደ 72 ቋንቋዎች ተገለጠላቸው። ሁሉም ሰው 72 የግድ ይገለጥለታል ማለት አይደለም። አንድም ሁለትም የሁለት ሀገር ቋንቋም ሊገለጽልህ ይችላል። ከተገለጸልህ ቋንቋ ውስጥ ከሰሚው ጋር ማትግባቡ ከሆነ ያ ከዛ አንጻር እሺ ቁጥር 14 ምዕራፍ 14 ቁጥር 14 ላይ ከዚህ በፊት ይህን ከማንሳቴ በፊት ሰዎች እግዚአብሔርን በቋንቋቸው ወይ በእንግሊዝኛ በሚያውቁት ቋንቋ ሲያመሰግኑ በአማርኛም በእንግሊዝኛም ቢሆን እኩል ሴንስ ይሰጣቸዋል ብለህ ታስባለህ? የሚያውቁት ከሆነ እግዚአብሔርን ሲያመሰግኑ ወይንም ሲያመልኩ ለራሳቸው ነው ለሰውዬው ለራሳቸው ደግሞ ቋንቋ የስሜት ምንጭ ሆነ እንዴ? ባወቀው ቋንቋ የሚያደርገው ጸሎት ሁሉ እግዚአብሔር ይሰማዋል። አይ በእንግሊዝኛ ከሆነ ሞር እሰማለሁ በእንግሊዝኛ ሲሆን ችግር የለውም። በቃ እሺ፣ ከዚህ ተነስቼ በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ግን ማህበሩን ያንጻል ይላል። ስለዚህ ራሱን የሚያንጽ ከሆነ ለራሱ ነው እየጸለየ ያለው። አይ አይደለም፣ ዛት ሚንስ ራሱ እየጸለየ ማለት አይደለም። ራሱን ያንጻል። ማነጽ ማለት ራሱ የሚሰማው ራሱ ነው የሚያውቀው። ራሱ የሚያውቀው ቋንቋ ከሆነ ማህበሩ የማያውቀው ከሆነ ራሱን ያንጻል። አንዴ ስማ እባክህ ትጠይቃለህ፣ አሰማም። ችግሩ ይሄ ራሱን ያንጻል ማህበሩ ግን አያንጽም ሲባል ልሳን ሲባል እሱ የሚያውቀው ማህበሩ ግን የማይሰማው ቋንቋ ከሆነ የሚያንጸው ማለት እየሰማ ያለው እየተረዳ ያለው እሱ ነው። ማህበሩ ግን እየተረዳ ስላልሆነ አይታነጽበትም ነው ሀሳቡ እንጂ። ስለዚህ ይሄ ራሱ ሰውየው ከዚህ በፊት የሚናገረው ቋንቋ ነው ልሳን የተባለው አይደለም። እሱማ መንፈስ ቅዱስ ገለጸለት ተባልን እኮ። ልክ ለሐዋርያቶቹ እንደገለጸላቸው የሆነ ሀገር ቋንቋ ነው መንፈስ ቅዱስ ገልጾለት ለራሱ እኮ ነው። ማህበሩ ግን አይሰማውም። ስለዚህ ሌላ ቋንቋ ሰጥቶት ነው እየጸለየ ያለው። የራሳቸው ቋንቋ አይሆንም እንዴት? ታዲያ እግዚአብሔር ለመታነጽ ከሆነ ለምን ያስፈልጋል ሌላ ቋንቋ? ሰውየው ይኸውልህ የተወለደበት ቋንቋ አለ። ለምን ያስፈልጋል? ምንድን ነው አስፈላጊነቱ? ስማኝ ሰውየው ለራሱ ከሆነ አንዴ ሰውየው ግዴታ እኮ የነዛ አገር ተወላጅ። አሁን እናንተ የምታስቡት ምን መሰላችሁ? በቃ እንደዚህ አማራ ተወላጅ ወይም ደግሞ እዚህ ሀገር ያለን ከዛ በዚህ ሀገር ቋንቋ ሁላችን የምንናገር ነው የሚመስላችሁ። እንደዛ አይደለም። በቀደመችው ቤተክርስቲያን ከብዙ ሀገር የሚመጡ ሰዎች ናቸው ያሉት። ኦኬ፣ ብዙ ዳይቨርስ የሆነ ነው። ሐዋርያት ሥራ ምዕራፍ 2 ላይ ከግብፁ የመጣለ ከካፓዶሻ ምናምን በጣም ብዙ ህብረተሰብ ያለበት ነው። ምን እየተባለ ነው? የተወለደበት ቋንቋ ሊኖር ይችላል። ከዛ ደግሞ መንፈስ ቅዱስ ደግሞ እንደ ጸጋ ስጦታ አድርጎ የሰጠው ቋንቋ ሊኖር ይችላል። ስለዚህ ያ ሰው ምናልባት መንፈስ ቅዱስ ገልጾልኛል ብሎ ማህበሩ በቃ እኔ በገለጸልኝ መንፈስ ቅዱስ በገለጸልኝ ብቻ ነው የማስተምረው ምሰብከው ምጸልየው ብሎ ቢናገር ማህበሩ የማይሰማ ከሆነ በቃ አይታነጽም ማህበሩ። እሱ እኮ ቁም ነገር ያለው ወይም ደግሞ እግዚአብሔርም እኮ እያመሰገነው ልክ 16 ላይ እንደሚናገረው ማለት እኮ አንተ እኮ መልካም ታደርጋለህ አለ። አንተማ መልካም ታመሰግናለህ። ቁጥር 17 ላይ አይደል? አንተማ መልካም ታመሰግናለህ። እያመሰገነ እኮ ነው እሱማ፣ ይታወቃል እኮ። ሌላው ግን ምን አይታነጽበትም። ሌላው ግን የሚሰማው ሰው ስለሌለ አይታነጽበትም። ካልሰማው አይታነጽም። እሺ ከዛ አንጻር ነው እየተነገረ ያለው። እሺ እንጠቅልለው በቃ። ጥሩ አይ ቲንክ ማጠቃለያ ስጡና ደቂቃችሁ ንገሩኝ። ማጠቃለያ ስጡበትንና ዋድ የሚመቸውን ያርግና ስንት ደቂቃ ይሆን ይዋድ? ችግር የለም። ከማጠቃለያ በፊት አንድ ጥያቄ ከኔም ከተቀበላችሁ
ጥያቄው ሰዓት አልቋል። መመሪያ ፍሬም ያው ፌር እንዲሆን ወይ በኋላ ይጠቀልላሉ አይሻልም? አይመች ውይይቱ እነሱ ነው ሁለት የፈለኳቸው። ስለተባለ በቃ ፈቃደኛ ካልሆኑ ትቼዋለሁ። ኦኬ፣ ያው ሁለት ተብሎ ሁለት ጠይቀናል። ስለዚህ የዋሃድ አጠቃል ከዛ አጠቃላሉ